ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። እርግማን አንቺ ጋር የለም። እስቲ ያመነ ባለበት ቦታ እኔ ከእርግማን ነፃ አውጥቻለሁ ይበል። ሃሌሉያ! እኔ ከእርግማን ነፃ አውጥቻለሁ። ሃሌሉያ! ቤተሰቤ ነፃ ወጥቷል። በኢየሱስ ስም እኔ አልተረገምኩም። እርግማኔን ኢየሱስ ወስዶልኛል። አይ አም ፍሪ ማለት አለባችሁ። በኢየሱስ ፕሬዝ ጋድ ታንክ ዩ ጂሰስ። ሃሌሉያ! እርግማን ባካችሁ ስትሰብሩ አትበሉ። እርግማኑን ኢየሱስ ነው የሰበረው። እኛ እርግማን አይደለም የምንሰብረው። እኛ የምንሰብረው ተጽዕኖን እንሰብራለን። ተጽዕኖና እርግማን መለየት አለባቸው። ክርስቲያን ተጽዕኖ ስር ሊወድቅ ይችላል። ምክንያቱም መጽሐፍ ይላል የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያ ሊዞር ይችላል። እሱ ምንድነው? ኦፕሬሽን ይባላል። ተጽዕኖ ይመጣል። የተለያየ አይነት ተጽዕኖን እናባርራለን። የእግዚአብሔር ቃል እንደሚለው እርግማናችን ተሰብሯል። ግን እንደገና ደግሞ ባሪያ ሊያደርገን እንደገና ደግሞ በተጽዕኖ ስር ጥሎን እኛን ደግሞ ፓራላይዝ ሊያደርገን የሚዞር ስፒሪት አለ። እሱን ግን በኢየሱስ ስም እንመተዋለን። ይበተናል። ዲያብሎስን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ኧረ አሜን፣ ሃሌሉያ። በጣዖት አምልኮ ስር ያለ እሱ ነው የተረገመ። ሌላው የተረገመ ምንድን ነው? በተሳሳተ ትምህርት ውስጥ ያለ እሱ የተረገመ ነው። ከወንጌል እውነት ውጪ ሌላ የተሳሳተ ሃይማኖት ውስጥ ገብቶ እሱም እርጉም ስር ነው ያለው። ለምን ብትሉ በዚሁ በገላትያ መልእክት ላይ ምን ይላል? ከሰበክንላችሁ ከዚህ ወንጌል ሌላ ወንጌል የሚሰብክ ቢኖር እሱ ምን ይላል? የተረገመ ይሁን ይላል። እርጉም ነው ይላል። ከእውነተኛው ወንጌል መንገድም እውነትም ሕይወትም ኢየሱስ ነው ከሚለው ዘላለም ሕይወት የሚገኘው በኢየሱስ ነው ከሚለው ሌላ ወንጌል መልአክ እንኳን መጥቶ ቢሰብክልህ ያ መልአክ ራሱ እርጉም ነው ይላል። አየህ፣ የተረገመ አንተ አይደለህም፣ አንቺ አይደለሽም እርጉም። አንዳንድ ክርስቲያን እንደው እኔ አሁን እርግማኔ መቼ ነው የሚሰበረው ይላል። በጌታ ሆነው ማነው ይህን እርግማን የሚሰብርልኝ ይላል። አልገባህም፣ ተሰብሮልሃል። እግዚአብሔር ሰብሮልሻል። ምንድን ነው? ፋይት አለ፣ ዋርፌር አለ። ይህን እንለየው። ኤፌሶን 6 ላይ ውጊያችን ከደምና ከስጋ ጋር አይደለም ይላል፣ ከአለቆችና ከስልጣናት በዚህም በጨለማ ዓለም ላይ ከሚሰሩ እርኩሳን መናፍስት ጋር ነው ውጊያችን ይላል። ስለዚህ አንተ በጽድቅ እርግማን ተሰብሮልህ ስትኖር ሰይጣን ዝም ብሎ ያይሃል እንዴ? ታዲያ ዝም ብሎ ያይሻል እንዴ? አንቺ መንግስቱን ታፈርሽበታለሽ፣ አንተ መንግስቱን ታፈርስበታለህ። ስለዚህ አንተን ይዋጋሃል። ይሄ ፋይት ነው የሚባለው። መልካሙ ገድል ይለዋል። በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። አለቆችና ስልጣናት በሰማያዊ ስፍራ ያሉ ርኩሳን መናፍስቶች እነሱ በመዋቅር ተዋቅረው አንተን ደግሞ ፕረስ ለማድረግ መልሶ ባሪያ ለማድረግ ይሮጣል። አንቺ ግን ከእርግማን ነፃ ስለወጣሽ ኢየሱስ ክርስቶስ ነፃ አውጪ ውስጥሽ ስላለ አንቺ ጋር ያለው እነሱ ጋር ካለው ይበልጣል። አሜን። ኧረ በደንብ አሜን። ሃሌሉያ። ክብር ለጌታ ይሆን፣ ክብር ለኢየሱስ ይሆን። አሜን። ሰይጣንን የምንንቀው በኢየሱስ ስም የምንመታው እንጂ የምንፈራው የምንንቀጠቀጥለት አይደለም። አንዳንዱ ሰው እኮ ፍርሃቱ አያደርስ ነው። በቃ መንገድ ላይ ሁሉ እየሄደ መጡብኝ፣ በዚህ መጡ፣ በቃ ሊደበቅ ሁሉ የሚሞክር ሰው አለ። ሰይጣን በቃ እንዲህ ዙሪያው ተከቦ ያለው በሰይጣን መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል። እስቲ አሜን በሉ። ሃሌሉያ። በአንቺ ዙሪያ መልአክ ነው እኮ የሰፈረው። የእውቀት ማነስ እኮ ነው። ልክ በሰይጣን እንደተከበበ በቃ ከበበኝ፣ መጣብኝ ብሎ እንደዚህ ይቀርጻሉ አንዳንድ ሰዎች። እንደሱ አይደለም። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል። ሊጠብቅ የዳኑትን የሚጠብቁ መላእክቶች ይላል። ክብር ለጌታ ይሆን። ተጠብቀሃል። ዙሪያ በቦዲጋርድ ነው ያለሽው። ስተኝ በቦዲጋርድ ተጠብቀሽ ነው። ስትስራ ቦታ ተጠብቀ ነው ያለው። አንተ በጽድቅ ኑር እንጂ፣ አንቺ በጽድቅ ኑር እንጂ። ሰይጣን ምን ቦታ አለው? ምን ስፍራ አለው በእኛ ላይ? እርግማናችንን የሰበረ የናዝሬቱ ኢየሱስ ራቁቱን አስቀርቶታል። ኮቱን አውልቆ፣ ጃኬቱን አውልቆ፣ ካኔቴራውን አውልቆ፣ ሁሉን አውልቆ ባዶውን ራቁቱን ለቆተ። ተሸንፏል ሰይጣን። ያመነ አሜን ይበል። ሃሌሉያ። ስለዚህ ሃሌሉያ ወገኖቼ፣ ዛሬ ቦልድ እንድትሆኑ አደፋፍራቸዋለሁ። አሜን። እርግማናችንን
እሱ ስለኛ እርግማን ሆኖ እርግማናችንን ወሰደልን፣ ሰበረልን። እኔ አልተረገምኩም። እንዴት ነው የምትረገመው? ስራ ላይኖር ይችላል። ጤና ሊቃወስ ይችላል። እርግማን ስለተረገምክ አይደለም። የወደቀ ዓለም ውስጥ ስላለ ሊገጥም ይችላል። ይሄ አይደለም መለኪያው። ዋናው ኢየሱስን እንደ ግል አዳኝ አድርገህ ከተቀበልሽ፣ በክርስቶስም በጽድቅ የምትኖር ከሆነ አንተ የተባረክህ ነህ። ኢየሱስ ባርኮሻል። ስለዚህ ወገኖቼ ሆይ ያልተጻፈውን ማንበብ የለብንም። የተጻፈው የሚል ክርስቶስ ስለኛ እርግማን ሆኖ ከእርግማን ነፃ ወጣን። ከዘር ማንዘር ሁሉ ነፃ ወጥተናል። እኔ ከአያቴ ከቅድመ አያቴ ምን አገባቸው? አይመጣም እኔ ጋር። ልክ ሕፃን ልጅ ሲወለድ እትብቱ እንደሚቆረጥ ተቆርጧል። ቁርጥ አድርጎ ሕፃኑ ታጥቦ እንደሚቀመጥ ቆሻሻው ጉድጓድ ተከቷል። የዘላለም ተጥሏል። ልክ ልጅ ሲወለድ እኛም ጋር እንደዚህ ነው። እትብት የነበረው ከአያቴ ከቅድመ አያቴ በምናምኔ የመጣ የእርግማን ኃይል ኢየሱስን ስቀበል ቆርጦ ኢየሱስ በደሙ አጥቦ እቅፍ አድርጎ ልጁ አድርጎኛል። ልጁ አድርጎሻል። ኧረ አሜን ሃሌሉያ። ስለዚህ ከእርግማኔዋችን የናዝሬቱ ኢየሱስ የተባረከ ይሁን። ስለዚህ እርጉም ማን ነው ብትል በጣዖት አምልኮ ስር ያለ እርጉም ነው። የተረገመ ማን ነው? የተሳሳተ ትምህርት፣ ሌላ ወንጌል የሚሰብክና ሌላ ወንጌል ውስጥ የገባ እርግማን ስር ነው ያለው። የተረገመ እሱ ነው። ሌላ ደግሞ ጳውሎስ ምን ይላል? ኢየሱስ ክርስቶስን የማይወድ እሱ የተረገመ ይሁን ይላል። ኢየሱስን የሚጠላ፣ ኢየሱስን የሚያሳድድ፣ ኢየሱስን በጣም የሚያጣ እሱ በእርግማን ስር ነው። ስለዚህ እርግማን ለእኛ የተሰጠን አይደለንም። ጌታ ይባረክ። እርግማን እንግዲህ ከጣዖት አምልኮ ወደ ሰዎች ይመጣል። እርግማን ከተሳሳተ አምልኮ በማምለክ ይመጣል። እርግማን ደግሞ ምናልባት በሌላ በኩል ደግሞ በምን ይመጣል? እርግማን ሰዎች ራሳችን በራሳችን ላይ የተናገርነው ቃል በፊት በድሮ ህይወታችን ያለን ማለት ነው። እኛ ነፃ ወጥተናል ከዛ ሁሉ። ግን አንዳንድ ሰዎች በራሳቸው ላይ እኔ ማረባ፣ እኔ ከንቱ፣ እኔ ብሎ በቃ ምናምን ራሳቸው ላይ የመርገም ቃል ሲናገሩ ቆይተው ያ ቃል ካፋቸው እርግማን ቃል ያስራቸውና በእርግማን ስር ይቀመጣሉ። ብዙ ሰዎች አሁን እንደዛ አይነት አሉ። እኔ ማረባ፣ እኔ ድንጋይ ራስ፣ እኔ ቆሻሻ፣ እኔ በቃ እንዲሆኜ ለራሳቸውን የሚጠሉ የሚረግሙ ብዙ ሰዎች አሉ። እነዚህ በእርግማን ስር ናቸው። በገዛ እጃቸው ራሳቸውን እንዲረግሙ ያደርጋቸዋል ሰይጣን። እኛ ከዚህ ሁሉ ነፃ ወጥተናል። አሜን። ድሮ ራሳችን ረግመን ሊሆን ይችላል። ወደ ኢየሱስ ስንመጣ ግን ኢየሱስ ይህን ሁሉ ሰባበረልን። ዊ አር ፍሪ። አሜን። ሌላው ደግሞ ሰዎች እርግማን ምክንያት ሊመጣ ይችላል። አንዳንድ እንግዲህ ስልጣን ያላቸው የሚረግመዋል። ጠንቋይ ይረግመሃል፣ ይሆንብሃል። በዛ ዘመን ሌሎች ላይ ባል በሚስቱን ሲል ያን እርግማን ሴጣን ኦፕሬት ያደርጋል። ያ እንግዲህ በቀድሞ ህይወታችን እኛም ጋር ተለማምደነዋል። ዛሬ ግን ዛሬና ነገን እንድታስተውሉት ነው ማሳያችሁ። ምክንያቱም አንዳንዱ ክርስቲያን የትላንቱን ዛሬ አምጥቶ ራሱ ላይ ያስቀምጠዋል። አንተ ላይ ድሮ የተናገርከው እርግማን አይሰራብህም። በጨለማ ሆነ አንተ ላይ ተናግረሃል ወይ ሰው ተናግሮብሃል። ምን ይላል መጽሐፍ ቅዱስ? ከንቱ እርግማን ሰው ላይ አይሰራም ይላል። እንኳን ድሮ አሁን እንኳን የሆነ ሰው በከንቱ ቢረግም አንተ ላይ አይሰራም፣ አንቺ ላይ አይሰራም። ከንቱ እርግማን አይሰራም ይላል። ስለዚህ ቶችና ወንድሞቼ በነፃነት ልንኖር ክርስቶስ ነፃ አውጥቶናል። ክብር ለእግዚአብሔር ይሁን። ኢየሱስ ነፃ አውጥቶናል። ስለዚህ ሰው ከመርገም ነፃ የሚወጣው በንስሐና በንስሐ ነው። ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ በመቀበልና ያንን ሴጣንን ክዶ ስራውን ክዶ ኢየሱስ ክርስቶስን ሲቀበል የዛ ሰዓት እርግማኑ ተሰበረ። በዛ ሰዓት እርግማኑ ወደቀ። ምናልባት እዚህ ገብታችሁ ከምትሰሙ እንዲህ ውሳኔ ያላደረጋችሁ እርግማን መንፈስ እንዳለባችሁ የምትረዱ ካላችሁ አሁን ንስሐ ግቡ። ኢየሱስ በዚህ ሰዓት ነፃ ያወጣችኋል። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ቀንበር ይሰብራል። ዛሬም ጨለማን ያበራል። ዛሬም ከእርግማን ነፃ ያወጣል። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ለዘላለም ያድናል። ቀደም ብያቸዋለሁ። እርግማን ምንድን ነው? ሰው በሄደበት ቦታ ሁሉ የሚከታተለው ጥላ ነው። ይከታተላቸዋል። እየሄደ ምን ያደርጋል? ብዙ ነገሮቻቸውን ያበላሻል።
ክፉ እጅ ይከተላቸዋል። በእርግማን ስር ያሉ ሰዎች ይከተላቸዋል። አያውቁትም። ሀገር ለቀው ከኢትዮጵያ አሜሪካ መጥተዋል። እርግማን ግን ይከተላቸዋል። ለምን? በጌታ አይደሉማ፣ በክርስቶስ ኢየሱስ አይደሉም። በእርግማን ይከተላቸዋል። እዚህ አሜሪካ መጥተው ዩሮፕ ሄደው አረብ ሀገር ይከተላቸዋል እርግማኑ። ለምን? እርግማንን በክርስቶስ አላሰበሩማ። ወደ ጌታ ስላልመጡ ያሳድዳቸዋል። በተለያየ ነገር ወዳልተፈለገ አቅጣጫ ይመራቸዋል። ከመንገድ ያወጣቸዋል። በሕይወታቸው አንድ ነገር ያስኩኝ ሲሉ ምን ያደርግባቸዋል? ያጨነግፍባቸዋል። የሆነ ነገር ሲጠብቁ እሺ ብለው ያበላሽባቸዋል። ልክ እንደ ጉም ነው። በቃ አገኘው ሲሉ ብትን ይላል። እርግማን ነው ይሄ። ከርስ እግዚአብሔር ቃል የእጆች ስራ ይባረካል ይላል አይደል? እግዚአብሔር የተባረከ ይሁን። እግዚአብሔር ብዙ የሚሰራው ነገር አለ። ጠላት ግን ይሄንን ነገር በብዙዎች ያደርጋል። ስለዚህ ብዙ ይሞክራሉ፣ ይወድቃሉ። እንደ ዥዋዥዌ ጨዋታ ነው። ወደ ላይ ይወጣሉ፣ ወደ ታች ይከሰክሳቸዋል። በሁሉ ነገር፣ በጤናቸው፣ በስራቸው፣ በብዙ ነገር እርግማን ነው ይሄ። ኢየሱስ ከዚህ ሁሉ ነው ነፃ ያወጣል። ክብር ለጌታ ይሆን። ስለዚህ ወገኖች ይሄ እንግዲህ በእንዲህ አይነት ህይወት ያለው መዓት ሚሊየን ህዝብ አለ። ኢየሱስ ነፃ እንዲያወጣቸው ያስፈልጋል። እኛ ጋር ግን ምን አለ ብትሉ፣ እኛ ጋር ምንድን ያለው? አይሰራም። መርገም በእስራኤል ላይ አይሰራም። በለዓም መጥቶ ሊረግማቸው ሲነሳ እግዚአብሔር ምን አለው? አትችልም፣ ከለከለው። ሲረግምም ምንም ዝም ብሎ ነው፣ አይሰራም። ምን አይነት ህዝብ ነው አለ። ይሄ የመረጥኩት ህዝብ ነው፣ አይሰራም አለ። አንቺ ላይ ጥንቆላ ይሰራል፣ እኔ ላይ መዓት ነው የሚሰራው። ስም የተወስዶ ጠንቋይ ቤት ብዙ ነገር፣ ፎቶ የተወስዶ ብዙ ነገር ሊደረግ ይችላል። ይሞክራል ጠንቋዩ። የማይሰሩት ነገር የለም እናንተን ለማውደም። ግን ደስ የሚለው መርገም እኛ ላይ አይሰራም። አሜን። ኧረ በደንብ አሜን፣ ሃሌሉያ። አንቺ ላይ አይሰራም፣ አንተ ላይ አይሰራም። ለምን? በደሙ ተሸፍነናል። እነሱ ላይ ነው የሚወጣባቸው። እንደውም እርግማን ወደ እነሱ ይሄድባቸዋል። አንተ ላይ የሰራው እነሱ ላይ፣ ሃማ የሰራው እርግማን ራሱ ላይ ነው የደረሰበት። የእግዚአብሔር ሕዝብ ላይ አልደረሰም። የሞት እርግማን ነበር ያወጀባቸው፣ የሞት አዋጅ። አልሰራም። ዛሬም በጌታ በኢየሱስ ስም አውጃለሁ፣ እርግማን በአንተ ላይ አይሰራም፣ በአንቺ ላይ አይሰራም። ምን እስከሆንክ ድረስ? በክርስቶስ ውስጥ እስከሆንክ ድረስ። ተጽዕኖ እኛ ጋር ሊመጣ ይችላል፣ ዙሪያችን ሊዋጋን ይችላል። ነገር ግን ውጊያ ማለት እርግማን ስላለ አይደለም። በህይወት ዓላማ ስላለው፣ በህይወትሽ ዓላማ ስላለው ያ ሰይጣን በአንቺ ውስጥ ያለውን ዓላማ ትልቁን ነገር ስለሚያይ ለማጨንገፍ በተለያየ ነገር ፋይት ይከፍትብሃል። እኔ አገልጋይ ሆኜ ውጊያ ይበዛብኛል። አንተ ሆነ ይበዛብሃል። በጽድቅ እየኖርክ ሊበዛብህ ይችላል። ስራ ላይ ችግር ሊመጣ ይችላል። ጤና ላይ ችግር ሊመጣ ይችላል። የሆነ ነገራችሁ ላይ ችግር ሊመጣ ይችላል። ይሄ ማለት እርግማን አለብህ ማለት አይደለም። ሰይጣን ልክ እግዚአብሔር እንደ ኢዮብም ደግሞ ሊያስተምር ሊሆን ይችላል። እግዚአብሔር ሊያበረታ ያመጣው ሊሆን ይችላል፣ ትንሽ ጊዜ ተፈቅዶለት። ሌላው ደግሞ የራሱ ጥላት ከቅዱ ሊያወጣ ይሆናል። ነገር ግን አንተ ጋር ያለው ጌታ እነሱ ጋር ካለው ይበልጣል። ሃሌሉያ! እኛ ጋር ያለው ኢየሱስ ይበልጣል። እስቲ ያመነ እንዲህ ይበል፣ እኔ ጋር ያለው ኢየሱስ ይበልጣል። በዓለም ካለው ይበልጣል። ከሟርተኛው ይበልጣል። ከደጋሚው ይበልጣል። ኢየሱስ ጌታ ነው። አሜን፣ 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 አሜን። አንተ ጋር ያለውን የሚበልጠውን ጌታ አስቡ። ታላቁንና የተፈራውን ጌታ አስቡ። ያን ደግሞ ዲያብሎስን ተቃውሙት፣ ከእናንተ ምን ይላል? ይሸሻል፣ ይሰበራል። በዚህ ዘመን ከፍተኛ ውጊያ በቅዱሳን ላይ አለ። በጣም በብዙ ቤቶች ላይ እንደ አገልጋይ እኔ ብዙ ያለው ልጆች ላይ ይመጣል፣ ቤተሰብ ላይ ይመጣል። ውጊያ ነው። መጽሐፍ ቅዱስ እርግማን አይደለም ይላል፣ ውጊያ አለባችሁ ይላል። ውጊያ ሁሉ እርግማን አድርጋ አትውሰደው። ውጊያ ነው። ተዋግተህ የሚያሸንፍ ክርስቶስ አንተ ውስጥ አለ። ስራ በርን ሊዘጋብህ ይችላል። ትጸልያለህ፣ ታስከፍታለህ፣ ብሬክ ስሩ ታመጣለህ። አገልግሎትን ሊያጨንግፍ ሊመጣ ይችላል፣ ትመተዋለህ። አንዳንዴ በአካል ተገልጦ ሊመጣ ይችላል፣ ትመተዋለህ። ጠላትን ከፊት አውጥቶ ይታው ይላል። በጌታ በኢየሱስ ስም ትመተዋለህ። በጌታ በኢየሱስ ስም ትመቸዋለሽ። ስለዚህ ዋርፌርን ለማመድ ልላችሁ ነው ዛሬ።
ጦርነት እንለማመድ እንጂ ምን የተረገምኩኝ በቃ የአያቴ ቅድመ አያቴ በቃ እሱ ርግሞኝ ይኸው እንዲሆንኩኝ የሚሉ አሉ አንዳንድ ክርስቲያኖች። እኔ እኮ ድሮ በቃ አያቴ ረግሞኝ ስለነበረ በቃ እኔ አይሳካልም ተብያለሁ ብለው አይሳካልም በቃ ተርጅሜያለሁ ብለው ራሳቸው የሚቀበሉ አሉ። እንደዚህ የሚባል የለም። ጌታም ባገኘን ሰዓት አያትም ይርገምህ ማንም ይርገምህ እርግማን ተነስቷል። ክፉዎችም ይርገሙ እግዚአብሔር አንስቶታል። በንስሐ ወደ እግዚአብሔር የተመለሰ ሰው በሙሉ ሰይጣን በእናንተ ላይ ስልጣን የለውም፣ አጋንንት በእኛ ላይ ስልጣን የለውም። ኢየሱስ እርግማናችንን ወሰደው፣ በምትኩ የአብርሃም በረከት ሻካላባዲና ማስያ። ክብር ለጌታ ይሁን። እያገለገልኩ እያለ እና እየጸለይን እያለ የአንዲት ልጅ ቀንበር ተሰበረና ምስክርነት ሲሰጡ ምን አለች አንዷ ተነስታ፣ ይኸው ልጄ እዚህ ያለች ዩኒቨርሲቲ ተማሪ እንትኗን እየሰራች ነው፣ ዶክትሬቷን ልትጨርስ ኢንተርንሺፕ ላይ ነው ያለችው እዚሁ አሜሪካን ሀገር ማለት ነው። ይኸው እንዲሆና ይኸው በቃ ልትጨርስ ስትል የሆነ ፍርሃት ምን የሆነ ነገር መጣ አጨነገፋት። ይኸው ቤት ተቀምጣ ስንት ጊዜው በር ቁጭ ዘግታ ቁጭ ብላለች። ይኸው አሁን እየሰማች ነው አለች። እና እየተጸለየ ያለ እዛ ፕሮግራም ላይ ጌታ ነካት። እሷን ያን ሰበረላት። እልል ብላ ተነሳች። ራሷ ይህችው ልጅ የተፈወሰች ብላ ልጅቷ ራሷ ተነስታ ነች። እኔ እንዲህ ነበርኩ ይኸው አሁን ሄደልኝ አለች። እግዚአብሔር ሰበረው። በቃ መንፈስ ቅዱስ አሁን እየሰማችሁ እኮ ቀንበር እየተሰበረ ነው ያለ። ምንም እጅ ተጭንም የተጸለየላት የለም። በሚዲያ ውስጥ በተደረገው መርገም ተሰብሯል በሚል ስብከት ውስጥ ነጻች። ኢየሱስ ያድናል። ስለዚህ ወገኖቼ ሰይጣን እናንተን ይዋጋል፣ ቤተሰባችሁን ይዋጋል፣ ዘራችሁን ይዋጋል። ግን እኛ ጋር ያለው ኢየሱስ ይመጣና ልጆቻችንን ዴሊቨር ያደርጋቸዋል። ቤተሰቡን ዴሊቨር ያደርጋል። እኛ ጋር ያለውን ቀንበር ይሰብራል። የኑሮን ቀንበር ይሰብራል። የጨለማውን ኃይል ይሰብረዋል። ሃሌሉያ! ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። የዛሬ ዓመት ላይ አንድ ኢትዮጵያ ውስጥ ያለ ሰው ጋር አገናኙኝና በስልክ እየጸለይኩ ያወራዋለሁ። እንደዚህ እያልኩኝ እንዴት ነው አሜሪካ ለመምጣት እፈልግ ነበር። ይገርማል። ስንት ጊዜ እየገባ ኤምባሲ ይዘጋል። አዎ መጨረሻ የደረስኩበት አለ ክርስቲያን ነው። አሜሪካ ለእኔ አልተሰጠችኝም። በቃ አሜሪካ እንዳትገባ ተብዬ ተረግሜያለሁ አለ። ኖ አትረገምም። እንደዚህ አይነት እርግማን የለም። ምናልባት ጠላት በህይወትህ እዛ ምድር ላይ በመሄድ በረከት ሊኖረው ይችላል ወይ ዓላማ አለው። ስለዚህ አትቀበል። አሜሪካ ምድር ሁሉ የእግዚአብሔር ነች። ከፈቀደ ያስገባል። ለውጥ አስተሳሰብህን። እሺ አለ። ጸለይ። ከስንት ወር በኋላ እኔ ጋር ደወሉ። ያ ሰው መጣ ተባለ። መጣ ሰብሮ መጣ። እግዚአብሔር ረግሞኛል አለ። ነው የሚባል የለም። እንዴት ይረግመዋል? መልካም ነገር ሁሉ አትረገምም እኮ። እግዚአብሔር ለተወሰነ ሊያዘገየው ይችላል። ሰብሮ መጣ። እግዚአብሔር አመጣው። ስለዚህ ይሄ ሊሚቴሽን ስፒሪት በኢየሱስ ስም የተወጋ ይሆን። አሜን በሉ ወገኖች። ስፒሪት ኦፍ ሊሚቴሽን፣ ስፒሪት ኦፍ ሊሚቴሽን የሚገድባችሁ መንፈስ በኢየሱስ ስም ይመታ። በጌታ በኢየሱስ ስም የተሰበረ ይሁን። በርስ ይሰበር። እርግማን የሆነ የሚከታተል በኢየሱስ ስም ቢኖር ይሰበር። አይመጣም። እርግማን መንፈስ ሊከታተል ይችላል። አይመጣም። አንተ ላይ ኦፕሬት አያደርግም፣ አይሰራም። አሜን። ኧረ አሜን። ሃሌሉያ። በተለይ አንተ በጽድቅ እስከኖርክ ድረስ በቅድስና እግዚአብሔርን እየፈራሽ ከሄድክ ድረስ አንተ ጋር ስልጣን የለውም። አሜን። አንዳንዴ እኛ ላይ በርታ የሚለው ራሳችን በር ስንከፍትለት ጠላት አንዳንድ ነገሮች ሊያጠቃን ይመጣል። በር አትክፈቱለት። አላስፈላጊ የሆነ ነገር በህይወታችሁ የሰይጣንን ዕቃ ቤታችሁ አታስገቡ። የዲያብሎስን ነገር ቤታችሁ አታስገቡ። በር አትክፈቱለት። የእግዚአብሔር ቃል እንደሚለው ለዲያብሎስ ፈንታ አትስጡት ይላል። ለዲያብሎስ መቆሚያ ቦታ አትስጡት ይላል። አንዳንዱ ክርስቲያን በገዛ እጁ ነው ለጠላት በር ይከፍትና ይመታል። ነገሩ በራት መቆሚያ ቦታ ይፈልጋል። እሱ መቆሚያ ካገኘ ሾለክ ብሎ ሀሳቡን ሊያስገባ ይችላል፣ እሱም አስተሳሰብ ላይ። ስለዚህ መቆሚያው በጌታ በኢየሱስ ስም ዛሬ የተሰበረ ይሁን። የሚቆምበት መቆሚያው እግሮቹ ይሰበሩ። ኤርፖርት ይፈልጋል፣ ማረፊያ ጣቢያ ይፈልጋል፣ ይዞራል ዙሪያ። ስለዚህ አንተ ኤርፖርት ተመቻችቶ ከጠበቀው የሆነ ናልኝ ካልከው በማይሆን በማይመች አካሄድ ከማያምኑ ጋር የምትሄድ ከሆነ የማይሆን ነገር ውስጥ የምትገባ ከሆነ በዛ ይመጣና ላይፍን ሊመታ ይችላል። የሆነ ስጋህን ሊያጠቃ ይችላል። ስለዚህ ለዲያብሎስ በር አትስጡት።
አንተ ካልሰጠኸው ምንም ስልጣን የለውም። አሜን። አንድ ጽሑፍ ላይ ሳነብ አንድ ትንሽ ልጅ ውሻ ማሳደግ ይፈልግ ነበርና በጫካው ሲፈልግ አንድ ግልገል አገኘ። ትንሽዬ ግልገል የውሻ ቡችላ መሰለች አገኘና ደስ አለው እና ከጓደኛው ጋር ያችን ቡችላ ይዞ ወደ ቤቱ ሄደ። ለአባቱም ነገረው። ይኸውልህ ዳድ ይኸውልህ ቆንጅዬ ውሻ በጣም የምታምር ይዤ መጣሁ ብሎ ቤት አስገባት። ጥሩ ነው አለ አባትየው። ውሻ ቡችላ ነው የምትመስለው። በኋላ ግን ምን ሆነች? ከሌሊቱ ላይ በዛን ሌሊት ቤታቸው ተከበበ። የጅብ መንጋ ጅቦች ናቸው። ቤታቸውን ከበው በቃ ቤቱን መነቅነቅ ጀመሩ። አባትየው ግራ ገባው፣ ቤተሰቡ ግራ ገባው። ቤቱ መናወጥ ጀመረ። የጅብ መንጋ ሰብሬ ካልገባው እያለ በበር በመስኮት ሁሉ በቃ ይታገል ጀመረ። ኧረ ምንድን ነው ይሄ ነገር ብሎ አባትየው ልጁን እንዴት ያመጣው ይህንን ውሻ ምናምን ሲለው እንደዚህ ሲለው ሲያየው የጅብ ግልገል ነው። ስለዚህ ቀስ አለና አባትየው የጅቡን ግልገል በመስኮት ከፍለው ሲወረውርላቸው ይዘው ሄዱ። ሰላም ሆነ ቤታቸው። ዛሬም ወደ ቤት ያስገባው ግልገል ካለ አውጣው። ቤትም ያናውጥ እሱ ነው። የገባ ግልገል በቃ መልካም መስሎ የገባ የጅብ የራሱን ግልገል አያስነካም። ቤት ከቦ ይገላቸዋል። ባያስወጡ ያጠፋቸው ነበር። ቶሎ ግን አባትየው አውጥቶ ጣለው። ዛሬም አውጡት። እግዚአብሔር የማይከብርበት ጌታ የማይፈልገው ለሰይጣን መቆሚያ የሆነ ጥላቻ፣ ሐሜት፣ ወሬ፣ ክፋት፣ ዝሙት፣ እርኩሰቶች ከወጡ እኛ ላይ እርግማን አይሰራም። ሃሌሉያ። አውጪው ጌታ የማይፈልገውን። አንዳንድ ሰው ጥላቻ በሐሜት ህይወቱ ይሞላል። ከዛ ጌታ ሆይ ጸልዩልኝ ይላል። ቢጸለይ ምንም አይፈወስም። ዘይት ቢቀባ አይፈወስም። እስራቱ ላይ ነው የሚቀመጠው። ለምን? የማይሆን ነገር አስገብቷል። ውሸት፣ የሰው ገንዘብ መውሰድ፣ አመፀኝነት፣ ትዕቢት፣ ከማያምኑ ሰዎች ጋር በማይመች አካሄድ በመጠመድ ክፋት፣ በዝሙት በርኩሰት ከሆነ ያ ክፉ ያን ፍላጻ ይመታሃል። ለጊዜው ስጋህን ሊጎዳው ይችላል። ግን በጣም ደስ የሚለው ያን አውጥተህ ስትጥል ወዲያው የእግዚአብሔር ምሕረት ይመጣል። ወዲያው ሰላም ይመጣል። ኧረ አሜን፣ ክብር ለጌታ ይሁን። ስለዚህ ዛሬ ኢየሱስ ክርስቶስ እንዲህ ይላችኋል። ኢየሱስ ክርስቶስ በመስቀል ላይ ሞቶ እርግማንሽን ወስዶታል። ከሕግ እርግማን ዋጅቷችኋል። የዘላለምን ሕይወት፣ የአብርሃም በረከት፣ ሰላም፣ ደስታ፣ በረከት፣ ፍቅር ሰጥቶናለኛ። ሃሌሉያ። ቁሳዊ አይደለም። የአዲስ ኪዳን በረከት ቁሳዊ አይደለም፣ መንፈሳዊ ነው። የብሉይ ኪዳን በረከት ከብት ነው፣ በግ ነው፣ ምናምን ነው፣ ግመል ነው። እሱ የብሉይ ኪዳን ዘመን ነው። በረከቶች እነዛ ናቸው። የአዲስ ኪዳን ግን ሃሌሉያ የሚበልጥ ነው። የብሉይ ይበልጣል። መንፈስ ቅዱስ መሞላት ነው። በልሳን መጸለይ ነው። ትንቢት መናገር ነው። በረከት ምንድን ነው? ሰላም መኖር ነው። በረፍት መሞላት ነው። ይሄ ነው የአዲስ ኪዳን በረከት። ከዛ ደግሞ የሚያስፈልግን አያሳጣም፣ ይሰጣሃል። እግዚአብሔር ቸር ነው። እግዚአብሔር ደግ ነው። አምላኬ እንደ ባለጠግነቱ መጠን በክብር የሚያስፈልጋችሁን በክርስቶስ ኢየሱስ ይሞላባችኋል። አሜን። አሁን በዚህ ሰዓት ራሱ ይሙላባችሁ። አሜን። ቸር ነው እግዚአብሔር፣ ቸር ነው። ፈውስ ያመጣል። የታመሙ ፈውስ ይሰጣል። ለተጨነቁ ነፃነት ያውጃል ጌታ። ሃሌሉያ። ራፋሳ ካላማዲያና ሞራ የእግዚአብሔር እሳት በእናንተ ላይ ይውጣ። አሁን ባላችሁበት ቦታ ላይ ክብር ይውደቅባችሁ። የእግዚአብሔር ብለሲንግ በቤታችሁ ላይ ይምጣ። አልሰበር ያለ ቀንበር ዛሬ በዚህ ምሽት በጌታ በኢየሱስ ስም የተሰበረ ይሁን። አጋቶራ ማዲያ የሚያስቃዥ የፍርሃት የድንጋጤ መንፈስ በኢየሱስ ስም ይወጋ። ሃሌሉያ። ይመታው በምትሰሙት ሁሉ ላይ በኢየሱስ ስም። ምን ይሆን የምትሉ የምትፈሩ፣ የልጄ ጉዳይ፣ የቤተሰቤ ጉዳይ፣ የእኔ ጉዳይ ምን ሊሆን ነው የምትሉ፣ ምንም አትሆንም። ሰላም ነው ዛሬ። ኢየሱስ ክርስቶስ ሞቶላችሁ መርገማችሁን ሰብሯል። መርገም ማለት ድንገተኛ የሆነ አሳፊ ነገር ማለት ነው። እግዚአብሔር ሳይፈቅደው ጠላት የሚያደርገው ነገር ነው። ስለዚህ እርግማን ከእናንተ ላይ በኢየሱስ ስም አይሰራም። ለዘላለም የተሰበረ ነው። አሜን። በኢየሱስ ስም ሰይጣናዊ ውጊያ የተሰበረ ይሁን። አዎ፣ እግዚአብሔር አንዳንድ ጊዜ የምንወደውን ነገር ደግሞ ሊወስደው ይችላል። እሱ ሲፈልግ አሜን ብለን መስማማት ነው አይደል? አዎ፣ እግዚአብሔር ይወስዳል። እንወዳቸው ሰዎች አንዳንዴ ሊወሰዱ ይችላሉ። አገልግሎታቸውን ጨርሰው እናዝናለን። ግን በጣም በሐዘን መቆዘም የለብንም።
ለምን? እግዚአብሔር ፈቃድ ያለው ይሁን። ተስፋ እንደሌላቸው እንደ ሌሎች ማዘን የለብንም። ሐዘን ውስጥ ስትገቡ ጠላት በሐዘን መንፈስ ይመጣና ይጎዳችኋል። ብዙ አማኞች በሰይጣን ፍላጻ የሚመቱት ሳያቸው በሐዘን ሰዓት ነው። በተለይ የሚወዱትን ሰው በሞት ሲያጡ፣ ወይ እናታቸው፣ ወይ አባታቸው፣ ወይ ወንድማቸው የሆነ ነገር ሌላ ብዙ መከራ ተቋቁመው እንዲህ አይነት ቦታ ላይ ግን አይነቁም። በጣም በቃ ያዝናሉ። ከሚገባው በላይ ይቆዝማሉ። ከሚገባው በላይ መንፈስ ቅዱስ መጥቶ ሊያጽናናቸው ሲፈልግ እሺ አይሉም። ስለዚህ ጠላት ደግሞ ጦሩን የወረውርና የልብ ስብራት፣ የአይምሮ ህመም፣ የጨጓራ በሽታ ማዕት ነገር ይጨምርባቸዋል። ከባድ ነው። ስለዚህ ወገኖቼ ሆይ አንተ ጋር እርግማን አይሰራም። አሜን። ኢየሱስ የሚያጽናና አምላክ ነው። በዚህ ሰዓት በሐዘን በተለያየ ነገር ያላችሁ የእግዚአብሔር መጽናናት እናንተ ላይ ይፍሰስ። በኢየሱስ ስም ይፍሰስባችሁ። የእግዚአብሔር መጽናናት ቤታችሁን ይሙላው። የእግዚአብሔር ፈውስ ቤታችሁን ይሙላው። የእግዚአብሔር ማዳን ሕይወታችሁን ይሙላው። አሜን፣ ሃሌሉያ። ስለዚህ ወገኖች ዛሬ በውጊያ ላይ ብዙዎች ትኖራላችሁ። ቤታችሁ ላይ ውጊያ አለ። ልጆቻችሁ ላይ ውጊያ አለ። የትዳር ጓደኛችሁ ላይ ውጊያ አለ። የበሽታ ውጊያ፣ የሥራ ማጥያት ውጊያ፣ የሆነ ሰልፍ የተነሳባችሁ ውጊያ፣ ከአቅም በላይ ሆነ መንፈሳዊ የሚመስል ውጊያ ቢኖርባችሁ አንድ ነገር እነግራችኋለሁ። ኢየሱስ ክርስቶስ በመገረፉ ቁስል ነገራችሁን ፈውሶታል። በመገረፉ ቁስል ተፈወሳችሁ። በመገረፉ ቁስል ነፃ ወጥታችኋል። አሁን የታሰረው ነገራችሁ በኢየሱስ ስም ይፈታ። በናዝሬቱ በኢየሱስ ስም እስራት አሁን በቤት ያለ የተበጣጠሰ ይሁን። አሜን፣ ሃሌሉያ። ሮባሳ ካታና ማጃና ማጋና ቦራ ቤታችሁ የታሰረ ሰው ይፈታ። ኑሯችሁ ላይ የታሰረ ሰው ይፈታ። ቤታችሁ የታመመ ይፈወስ በኢየሱስ ስም። በአጥንት ላይ፣ በጅማት ላይ፣ በሰውነት ላይ የተመታ የጠላት ፍላጻ፣ የእርግማን ኃይል በኢየሱስ ስም ይሰበር። እጅን የሚይዝ እግርን የሚይዝ ሰውነትን የሚያስር በኢየሱስ ስም የተመታ ይሆን። ሌፓሮሳ ማጃኒ ማቱራ ባያ ክሮሳ ማዲያና ሞላ ቦራ ሆሊ ስፒሪት ስበረው በዚህ ሰዓት። ጌታ መንፈስ ቅዱስ ግባ ወደ እያንዳንዳቸው ቤት፣ ወደ እያንዳንዳቸው ጓዳ ግባ በዚህ ሰዓት። ጌታ መንፈስ ቅዱስ ኢየሱስ ለእኛ የሞት ክልል እርግማናችንን የሰበርክ ኢየሱስ አሁን በዚህ ሰዓት ጌታ ሆይ ማንም ሊረዳላቸው የማይችል ጨለማ ውስጥ ያሉ እህቶችና ወንድሞች ቸው ላይ ያለ ኃይል የጠላት አሰራር ኢየሱስ ስም ይሰበር። ኮኔክት አደርገዋለሁ በዚህ ሰዓት በእነሱ ጋር በተለያየ በድካማቸው ምክንያት አግኝቶ ኮኔክት ያደረገ ሕይወታቸውን ዲስትሮይ ለማድረግ ልጆቻቸውን ዲስትሮይ ለማድረግ ቤታቸውን የተለቀቀ ፍላጻ በኢየሱስ ስም ይሰበር። አሜን። ይሰበር። ሻካና ማዲና ሞራ ተቃውሚው በዚህ ሰዓት ፋይት ማክሩዳ ባሳና ማጃዳ እቲ ተዋጉ በዚህ ሰዓት ቲቪው ምንት ነው ባላችሁበት በቷን ጸልይም ዛሬ መንፈስ እየሰራ ስላለ ተቃውሙ። ያንዳንዳችሁ ጫና ያለባችሁ ተመርከም ነፃ ናችሁ በኢየሱስ ስም። ከርሳ ይሰራ አንቺ ላይ አይሰራ ቤቴ ላይ በል እርግማን ሚስቴ ላይ አይሰራ እርግማን ኦራ ባላጋላ ባዲና ባሳና ማዲና ሞራ ኤራጋ የእግዚአብሔር መንፈስ በየቤት ነው። ጌታ በኢየሱስ ስም ግባ። ሃሌሉያ። በእያንዳንዱ ሰው ቤት ግባ። ታመው ያሉ ይፈወሱ በኢየሱስ ስም። ታመው ያሉ ይፈወሱ በኢየሱስ ስም። ተጨንቀው ያሉ ነፃ ይውጡ በኢየሱስ ስም። በአጋንንት ፍላጻ የተወጉ ሰይጣን የሚገዳደራቸው ኢየሱስ ስም ነፃ ይውጡ። አሁን ኢየሱስ ስም ነፃ ይውጡ። በኢየሱስ ስም አሜን። ጌታ ኢየሱስ ሆይ አሁን ጣልቃ ግባ። ሸናዝሬቱ ኢየሱስ ጣልቃ ግባ። ሸናዝሬቱ ኢየሱስ ቀንበርን ስበረው። ሻባባባባጋዳባዲያ ጸልዩ ጸልዩ ጸልዩ። ሆሊ ስፒሪት እየነቀለ ነው ያለው። ኃይል እየሰፈረ ነው ያለው። በዙሪያ የሚዞር በውጭ ወጡ የሚዞር እየተሰፈረ ነው ያለው። ራባዲና ማጃዳ ባዲና ሞራ የሚበልጥ ጌታ አንተ ጋር አለ። የሚበልጥ ኢየሱስ አንቺ ጋር አለ። የሚበልጥ ክርስቶስ አንተ ጋር አለ። ታበለው በኢየሱስ ስም ነገርን ያዝ
ማካዶራ ባሳካዳ ስለ ጤና ጸልዩ፣ ስለ ጤና መንፈስ ቅዱስ ጸልይ ይላል። ጸልይ በዚህ ሰዓት የታመሙ ሰዎች በኢየሱስ ስም ይፈወሱ። የራስ ህመም ያላቸው፣ የጆሮ ህመም ያላቸው፣ እግራቸው የታሰረ፣ ጅማታቸው የታሰረ፣ አጥንታቸው የታሰረ በኢየሱስ ስም ነጻ አሜን። በኢየሱስ ስም ነጻ ጌታ በኢየሱስ ስም ጌታ በኢየሱስ ስም ቅዱሳንም ቤት የምትዋጋ በበርታታቸውን አይተህ ዴስቲኒያቸውን አይተህ ፍጻሜያቸውን አይተህ ተስፋ ለማስቆረጥ እዚህ ቤተሰብ የገባ የአጋንንት አሰራር በኢየሱስ ስም ስራው ይፍረስ። አሜን። ይፍረስ በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ አሜን። የክፉ ፍላጻዎችን ጸጥ ማድረግ እንችላለን ይላል። ኢየሱስ ጌታ ነው። የሚንበለበለው ፍላጻ የአጋንንት ፍላጻ ኢየሱስ የበሽታ እግርን በተለይ እግርን፣ ጅማትን፣ ቅልጥምን፣ ወገብን ይዞ ያለ በኢየሱስ ስም አሜን። አሜን። በኢየሱስ ስም እግራቸው ልቀቅ። እግራቸው የታሰረ እሳቸው የታሰረ ጅማታቸው የታሰረ ወገባቸው የታሰረ አሁን በዚህ ሰዓት በኢየሱስ ስም ስለኛ ግማናችን ወሰደው መስቀል ላይ ሞቶ ነፃ ባወጣን በኢየሱስ ስም እግሮች ይፈቱ። አሜን። ጅማት ለፋካሴ ባይዳላቦ አሜን። ኢየሱስ ጌታ ነው። ራዲያና ሞንዱሪዮ በዲያሞ አሜን። በኢየሱስ ስም የአርትራይስስ እንመታለን። እስቲ ስፒሪት ኦፍ አርትራይስስ ጆይንት ላይ ገጣጠሚያ ላይ የሚወጣ በኢየሱስ ስም በተቀባው መናዝሬቱ ጌታ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ስም የሚያሰቃይ ስፒሪት መናዝሬቱ ጌታ በኢየሱስ ስም አሜን። 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 አካዱና ማሃዲያና ማጀላ ቡላ ኢየሱስ ጌታ ነው። አሜን። ጌታ በኢየሱስ ስም አሜን። 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 ሰውነት ላይ በወገብ ላይ በአንገት ላይ የነርቭ በሽታ በኢየሱስ ክርስቶስ ስም አሜን። በጌታ በኢየሱስ ስም አሜን። አሜን። ተፈወሳችሁ። አሜን። ተፈወስን። አሜን። አሜን። ኢየሱስ ጌታ ነው። አሜን። አልትራይስስ ስፒሪት በኢየሱስ መታወት አሜን። መታ በኢየሱስ አልትራይስስ ስፒሪት ኦፍ አልትራይስስ ጭማት ቅልጥበት መገጣጠሚያ ስብስብ እያደረገ የሚሰቀይ ወነርታ የተገናኘ ኢየሱስ ጌታ ነው። አሜን። ይቆረጥ በኢየሱስ ጌታ በኢየሱስ ስም ልቀቅ። አሜን። ልቀቅ በኢየሱስ ስም እናስልጣን። ዳግመኛ ላይ ነው። ለምን ኢየሱስ ፈዋሽ ነው። ኢየሱስ አዳኝ ነው። ያማራ ላይ ነው። በኢየሱስ ስም ተነሳና ተመላለስ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ራዲያና ሞንዱሪዲያ ቦዲያና ራዲያና ሞንዱሪዲያ ቦዲያና አሜን። አሜን። ስም ውስጥ ኃይል አለ። አሜን። ኃይል አለ። ኢየሱስ ጌታ ነው። አሜን። 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 ኢየሱስ የእግዚአብሔር ልጅ ኢየሱስ አሜን። ስሙን እየጠራ ቀንበር እየተሰበረ የፍርሃት መንፈስ፣ የድንጋጤ መንፈስ እሱን እንመታለን። የድንጋጤ መንፈስ የሞላቸው ድግ የሚያደርጋቸው ከእንቅልፍ የሚቀሰቅሳቸው ይህንን ስፒሪት እንመታለን። ኔትወርክ አሜን። አየሩ ላይ ያለ ኔትወርክ ከውጭ ሆኖ የሚዋጋ በኢየሱስ አሜን። ኢየሱስ ክርስቶስ ጌታ ነው። ትውልዱ ላይ ያለ ኢየሱስ በኢየሱስ ስምና ስልጣን አሜን። አሜን።
የድንጋጤ መንፈስ፣ የጭንቀት መንፈስ ፍረሽን 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 በጌታ በኢየሱስ ስም ኢየሱስ ጌታ ነው። በኢየሱስ አሜን። ኢየሱስ ስም የተመታ ይሁን። ኢየሱስ አሜን። 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 ተሰበረ በኢየሱስ ስም አሜን። በእኔ ላይ መርገም አይሰራም። በኢየሱስ ስም በእኔ ላይ መርገም አይሰራም። ጌታ ዛሬ ብዙ ቀንበር ሰብሯል። በተለይ አልትራይስስ ተሰብሯል። አሜን ተሰብሯል። አሜን አሜን። እውነት ነው። ኢየሱስ ጌታ ነው። አሜን አሜን። ሄደዋል በኢየሱስ ስም ሃሌሉያ። ዛሬ ከልከሎቹን አውጥታችሁ ጣሉ፣ ቡችላዎችን ጣሉ በኢየሱስ ስም። የጭንቀታችሁ ምክንያት የሆነውን አባሩ ከቤታችሁ በኢየሱስ ስም። እስቲ በዚህ ላይ ጸልይና ጨርሳለሁ። የሆነ ነገር ውስጤ ላይ ያለ አሁን እንዲወድቅ እፈልጋለሁ። እንደ ክልከል ሆኖ ቤቴ የገባ ሳላጦ የገባ የተቆጣጠረኝ ነገር ለመድከሜ ምክንያት የሆነ እንዳለ ፊል አደርጋለሁ። ይጸለይልኝ የምትሉ አሁን እጃችሁን ጫኑ። ባላችሁበት ቦታ ላይ ወስኑ። በዚህ ሰዓት አውጡና ጣሉ። ከዚህ ቀን ጀምሮ በሉ እጥለዋለሁ በሉ። ከዚህ ቀን ጀምሮ አውጥቼ እጥለዋለሁ በጌታ በኢየሱስ ስም። አሁን አውጡና ጣሉት። እናንተና እግዚአብሔር ታውቃላችሁ። ጥላቻ ቢሆን ጣሉት። አሜን። በኢየሱስ ጥላቻ ቢሆን ጣሉት። የሆነ ቂም ቢሆን ጣሉት። አውጡና ጣሉት። ከዚህ በኋላ ነው ኃይላችሁን ያዳከመ የሆነ ነገር በቃ ጌታ የማይወደው ነገር የምትለማመዱት ጓዳችሁ የገባ ካለ አሁን አውጡና ጣሉት። ይኸው ጥላለሁ ጌታ ከኔ ላይ ውሰደው፣ አልፈልገው እየዋለሁ በሉ። መልካም ነገር አድርጉ፣ ጥሩ ነገር አስቡ። በኢየሱስ ስም ኃይላችሁ በኢየሱስ ስም ይጨምራል። ሃሌሉያ ሃሌሉያ። በክርስቶስ ኢየሱስ ስም አሜን። በዚህ ደቂቃ ጸልያለሁ። ጌታ እግዚአብሔር ሆይ ሰይጣን መቆሚያ ምክንያት አግኝቶ ሕይወታቸውና ቤታቸውን ያሉ ቤተሰቦችን ምሕረት አድርግላቸው። እግዚአብሔር ሆይ ምሕረት አድርግላቸው። መቆሚያ አግኝቶ ጠላት ነገራቸውን የመታ ቤታቸውን የመታ እግዚአብሔር ሆይ ልጆቻቸውን የመታ ዛሬ መቆሚያው በኢየሱስ ስም ከዚህ ከሕይወታቸው ላይ የተነቀለ ይሆን። አሜን። ይነቀል በኢየሱስ ስም። አሜን። የገባ በኢየሱስ ስም ይነሳ። አሜን። መቆሚያ አግኝቶ የቆመበት ነገር መቆሚያው ከላያቸው ይሰበር በኢየሱስ ስም። አሜን። እግዚአብሔር ሆይ ምሕረት እንዲያደርጉ እርዳቸው። ይቅርታ እንዲያደርጉ እርዳቸው። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ስም ክፉ መንገድ መመለስ እንዲሆንላቸው እርዳቸው። አንተ ከማትፈልገው ነገር እንድታወጣቸው እርዳቸው። ጌታ ሆይ ከድካማቸው ምክንያት የሆነ ቆሻሻ ነገር ተጠርጎ ይውጣ በኢየሱስ ስም። አሜን። ይውጣ። ከዚህ ምሽት ጀምሮ ተጠርጎ ይውጣ። ወጣ ወጣ ቆሻሻ ወጣ፣ ቆሻሻ ወጣ። የኢየሱስ ክርስቶስ ደም ከበደል ከኃጢአት ሁሉ ነፃ ያወጣል። አሜን። አንቺ በኢየሱስ ደም ነፃ ወጥተሻል። ዛሬ በገባበት ነገር ያር ፍሪ አሜን። መጥቷል። በዚህ ሰዓት ዳግመኛ አታስገባው። በቃ ይታደሳል። ጉልበትሽ መታደስ ይጀምራል። መንፈስ ይናገረኛል። ከዚህ ሰዓት ጀምሮ ጉልበትሽ ይታደሳል። ከዚህ በኋላ ኃይልሽ መታደስ ይጀምራል። ለምን ወደ እግዚአብሔር ተመልሰሃል? ለምን ግልገሉን አውጥተሃል? ቡችላ አውጥተሃል። ከዚህ በኋላ አንተ ጋር የሚመጣ የእግዚአብሔር መንፈስ ነው የሚመጣው። ሃሌሉያ። መንፈስ ቅዱስ በላያቸው ላይ ይሁን። መንፈስ ቅዱስ በኑሯቸው ላይ ይምጣ። መንፈስ ቅዱስ በቤታቸው በልጆቻቸው የተለየ ሁኔታ መምጣት ይጀምር በኢየሱስ ስም። ጌታ ሆይ የልጆቻቸውን በደል ይቅርበል። የልጆቻቸውን ኃጢአት ይቅርበል። የባሎቻቸውን ኃጢአት ይቅርበል። የሚስቶቻቸውን ኃጢአት ይቅርበል። እግዚአብሔር ሆይ ለቤታቸው መረገም ምክንያት የሆነ ማንኛውም ነገር በቤታቸው ምሕረት እንድታደርግ እንጸልያለን። እግዚአብሔር የተፈወሰ ይሆን። በኢየሱስ ስም የተፈወሰ ይሆን። ፈውስ መጥቷል። ተፈውሳችኋል። በቃ አሜን። ዛሬ ሰብሯል። አሜን። እስቲ ጌታን አመስግኝ። አሜን። ኢየሱስ ጌታ። እግዚአብሔር በእውነት ከዚህ በኋላ አንቺ ላይ መርገም የለም። እስቲ ያመነ መርገም በኔ ላይ አይሰራም በሉ። መርገም በኔ ላይ አይሰራም። አሜን። ጌታ ኢየሱስ ክብሩን ይውሰደው። ወገኖቼ እግዚአብሔር ባላችሁበት ልክ ክብር ስጡና እናጠቃልላለን። ክብር ለእግዚአብሔር ይሁን። የፈታን እግዚአብሔር ይባረክ። ወንጌል ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል።